ሰላም ሰላም ተመልካቾቼ እንደምን ከረማችሁ? እንዴት ናችሁ? ዛሬ በአዲስ ቻናል እና እንዲሁም በአዲስ ቪዲዮ መጥቻለሁ። እንዳልኳችሁ ቻናሉ አዲስ እንደመሆኑ መጠን ላይክ፣ ሰብስክራይብ እና ኮሜንት አድርጉ፣ እንዲሁም ሼር አድርጉልኝ። የመጀመሪያ ቪዲዮ ነው የማቀርብላችሁ። ይህም የመጀመሪያ ቪዲዮ እንደመሆኑ መጠን ብዙ ጉድለቶች ሊኖሩ ይችላሉና እናንተ ውድ ተመልካቾቼ በምትሰጡኝ ኮሜንቶች እያስተካከልኩ የምሄድ ይሆናል። ወደፊት ብዙ የማቀርብላችሁ ጠቃሚ አፕሊያንሶች ይኖራሉ። ለዛሬ የማቀርብላችሁ የዩቲዩብ ሎጎ ወይም ባነር እንዴት መስራት እንችላለን በራሳችን ከቻት ጂፒቲ እና ከሌሎች አፕሊኬሽኖች በተለየ መልኩ ራሳችን በምንፈልገው ከለር፣ በምንፈልገው አቀማመጥ፣ በምንፈልገው ሳይዝ እንዴት አድርገን መስራት እንችላለን የሚለውን ማሳየት ነው የፈለኩት። ቀጥታ ወደ ተግባሩ የምንገባ ይሆናል። የመጀመሪያው ፕሌይ ስቶር ላይ ወይም አፕ ስቶር ላይ የምናወርደው አፕሊኬሽን ይኖራል። ስሙ ሎጎ ሜከር የሚባል ነው። እዚህ ጋር ካሉት ከቀረቡት አፕሊኬሽኖች በመጀመሪያው መስመር መጨረሻ ላይ ያለው ሎጎ ሜከር የሚለው አፕሊኬሽን ማለት ነው። እኔ ይህንን ኦሬዲ ኢንስቶል ስላደረኩት ቀጥታ ወደ አፕሊኬሽኑ ነው የምገባው። እናንተ ፕሌይ ስቶር ላይ ወይንም አፕ ስቶር ላይ ዳውንሎድ አድርጋችሁ ኢንስቶል ታደርጋላችሁ ማለት ነው። ስለዚህ ወደ አፕሊኬሽኑ እንገባለን። ትንሽ የፕሮሞሽን ችግር ስላለበት እስከሚከፍት የተወሰነ ሰከንድ የሚይዝ ነው የሚሆነው። እሱም በትዕግስት እንጠብቃለን ማለት ነው። እና ይሄ አፕሊኬሽን በጣም ደስ ከሚያሰኘው ነገር ምንድነው? እናንተ ልትሰሩት የፈለጋችሁትን ሎጎ ወይም ባነር በነገራችን ላይ ከሶሻል ሚዲያ ቻናል ውጭ ያሉ ሎጎዎችንም መስራት እንችላለን። ለምግብ ቤቶች፣ ለፀጉር ቤቶች፣ ለሱቅ፣ ለሸቀጣ ሸቀጥ ሱቅም ይሁን ለመደብሮች ብቻ የተለያየ የንግድ ምልክቶችን ወይም አርማዎችን በራሳችን ዲዛይን አድርገን መስራት የምንችልበት አፕሊኬሽን ነው ማለት ነው። እንግዲህ ስለከፈተ ይሄንን ኔክስት ብዬ እገባለሁ። አሁንም እዚህ ጋር ኔክስት ላለው በመቀጠል አሁንም ኔክስት የሚለውን አይከን እየነካሁ ወደ ዋናው መስሪያ ብራውዘር እንዳስገባኝ ነው የምጠብቀው። እንግዲህ እዚህ አድቨርታይዝመንቶች ይኖራሉ ወይም ፕሮሞሽኖች፣ አፕሊኬሽኑ ፕሮሞሽኖች ይኖራሉ። እነሱን ኤክስ እያደረግን መውጣት ነው። ይሄኛው ፕሪሚየም የምንጠቀም ከሆነ በፕሪሚየም እንዴት አድርገን እንገባለን ነው። እኔ ግን በቀጥታ ላሳያችሁ የምፈልገው በፍሪ ትራያል ወይም ያለ ክፍያ መስራት የምንችልበትን ብራውዚንግ ነው የማሳያችሁ። አሁንም ይሄንን ላይ እቺን ኤክስ ምልክቷን ክሊክ አድርጌ አስወጣና እዚህ ጋር የሚያመጣልን ምልክቶች ይኖራሉ። አሁን እነዚህ ከመጡልን ምልክቶች ውስጥ እነዚህ መርጠን ልናስገባቸው የምንችላቸው ሎጎዎች ናቸው፣ ሳምፕሎች። ከዚህ ውስጥ አሁን ለጌም የሚሆኑ የመጀመሪያው እነኚህ ለጌም ናቸው። እዚህ የክሮም ምልክት ያለባቸው በፕሪሚየም የሚሰሩ ናቸው። በፍሪ የሚሰሩት እነዚህ እዚህ ላይ የንግስና ምልክት ምናምን የሌለባቸው ናቸው በፍሪ የሚሰሩት። እና እንደ አጠቃላይ የጌሚንግ ከሆነ የምንሰራው በጌሚንግ እዚህ የተቀመጡትን ዝርዝሮች እንደ ሳምፕል መውሰድ እንችላለን። በምግብ ከሆነም እዚህ በምግብ ዝርዝር ያስቀምጠልናል፣ እሱን የምንወስድ ነው የሚሆነው። አርክቴክቸር ከሆነ ደግሞ የምንሰራው በእነዚህ ከነዚህ ውስጥ የምንመርጥበት ሁኔታ ነው የሚኖረው። ለፀጉር ቤቶች እንደዚሁ እዚህ ጋር የምንወስዳቸው መነሻ ሳምፕሎች ይኖራሉ ማለት ነው። ቢዝነስም ከተመለከተ እንደዚህ አሉ። ወደ ጎን ስክሮል እያደረግን አማራጮችን እንወስዳለን ማለት ነው። በመኪና፣ በክሪኤቲቪቲ፣ በስፖርት፣ በክሪስማስ፣ ሜዲካል ኢንፎርሜሽን፣ ቪንቴጅ፣ ኩኪንግ፣ ኑድል ብቻ ብዙ አማራጮች አሉ። ወደ ጎንም ወደ ታችም ስክሮል እያደረግን የምንመርጣቸውን የምንፈልጋቸውን አንዱን ሰሌክት አድርገን እንገባለን ነው። የዚህ ላይ ሰሌክት ማድረግ የሚጠቅመን ለምንድን ነው? የምንሰራውን ስራ መነሻ ለመውሰድ ነው። በምን መልኩ መስራት አለብን የሚለው ነውና አንድ ሳምፕል እኔ ላሳያችሁ እወዳለሁ። ለምሳሌ አርክቴክቸራል ላይ ያለውን
ልውሰድ። እዚህ ጋር ዲዛይን ሃውስ የምትለዋን ሳምፕል ወስጄ ነው ላሳያችሁ የምፈልገው። እዚህ ጋር አሁን ይሄንን አምጥቶልናል። ትክክለኛው የሎጎ መስሪያው ብራውዝ ወይም ዲስፕሌይ ይሄንን እዚህ ላይ ነው የሚያስቀምጥልን። ስለዚህ ይሄንን ሳምፕል ካመጣን በኋላ እነኚህ ኦርጋናይዝ የተደረጉ በራሱ እንደ ሳምፕል ስለሆነ ጀስት ክሊክ እያደረኩ እነዚህም ማልፈልጋቸውን አይከኖች ወይም ኤሌመንቶች ማስወገድ የምንችልበት ነው ያለው እንግዲህ። ስለዚህ አሁን እኔ መስራት የፈለኩት ወይም ለእናንተ ላሳያችሁ የፈለኩት የዩቲዩብ ባነር ስለሆነ ወይም ሎጎ ይህንን ተጠቅሜ እንዴት አድርጌ ባነር መስራት እችላለሁ የሚለውን ላሳያችሁ። እንደ ምሳሌ ነው የማሳያችሁ። እናንተ የፈለጋችሁትን ቴክስት አድ ያደረጋችሁ እዚህ ፕሪፈረንሶች አሉ። በሂደት የማሳያችሁ ነው የሚሆነው። በፕሪፈረንሶቹ መሰረት የምትፈልጉትን ሲምቦልም ሊሆን ይችላል፣ ሌተር ሊሆን ይችላል፣ ዋትኤቨር ኪቦርድ ላይ የሚሰፍሩ ነገሮችን እየወሰዳችሁ እያዋቀራችሁ ነው የምትሰሩት እና ያንን ነው የሚሆነው። ስለዚህ ይሄንን ዲዛይን ሃውስ የሚለውን ቴክስት አልፈልገውም፣ ክሪኤቲቭ አርኪቴክቸር ግሩፕ የሚለውንም አልፈልገውም። ጀስት እንደዚህ ስላይድ እያደረግን ወደ ታች ወይም ወደ ጎን አሊያም ወደ ላይ አድርገን ማስወገድ እንችላለን የማንፈልገውን። አሁን እኔ ላይ ያለችዋን ትልቋን ነው የፈለኩትና እነኚህን ሁለቱን ነው እኔ የፈለኳቸው። አሁን ላሳያችሁ ለፈለኩት ተግባር የፈለኩት እነዚህን ነውና እነዚህኞቹንም አልፈልጋቸውም። ስለዚህ እነዚህን ክሊክ እያደረኩኝ እዛ ያሉበት ላይ ክሊክ እያደረኩ አስወግዳቸዋለሁ ማለት ነው። ይሄንን ነው የፈለኩት እንዳልኳችሁ። ይሄንን እኛም መስራት እንችላለን። የተለያዩ ሲምቦሎችን ወይም ሌተሮችን በማገጣጠም እንደዚህ መስራት እንችላለን። ለምሳሌ እዚህ ጋር አድ ቴክስት የሚል አለ። ከታች ከተዘረዘሩት አማራጮች አድ ቴክስት የሚለውን እንወስድና ቴክስት እንጽፋለን። ለምሳሌ ያንን የመሰለ ነገር ለመጠቀም የሚያስችለኝ ኪቦርድ ላይ ምንድን አለ? ለምሳሌ ይሄን ስላሽ ወስዳለሁ። ከወሰድኩ በኋላ ላይ የራይት ምልክቷን በቀኝ ጫፍ በኩል ያለችውን ይችን ክሊክ አደርግና እዚህ ጋር ያመጣልኛል። ዲስፕሌይ ላይ እዚህ ጋር ያመጣል። ይሄን ወደዚህ ስቤ ያስገባና ሳይዙን ይቺ በሁለት አቅጣጫ ቀስት ያለባት ምልክት ነክቼ እንደዚህ አሰፋዋለሁ። እዚህ ጋር ይቺኛው አይከን ደግሞ የግማሽ ክብ መስላ ቀስት ያለባት በዲሌት ምልክቷ ወደታች ያለችው ዳይሬክሽኑን ለመቀያየር ነው። ይሄንን ዳይሬክሽን መቀያየሪያውን ተጠቅሜ እንደዚህ እያሽከረከርኩ ጀስት ይሄንኛውንም ማስቀመጥ እችላለሁ። ልክ እንደምታዩት ይሄንን በዚህ መልክ እያደረኩ ጥቁሩ በሚሰፋ ወይም በሚወፍር ሰዓት ደግሞ ቴክስት ላይ በነጭ ከለሩን እየወሰድኩ ማለት ነው። ምክንያቱም ከለሩንም መቀያየር እችላለሁ። ጀስት እዚህ ጋር አሁንም ኮንትሮልስ ፎንት ከለር ኤንድ ስፔስ፣ ኦፓሲቲ፣ ሻዶው፣ ባክግራውንድ የሚሉ አማራጮች አሉ። ስለዚህ አሁን ይሄን የምፈልገውን ኤሌመንት ክሊክ አድርጌ ከለር ኤንድ ስፔስ የሚለውን ወስድና ለምሳሌ ቀይ ላድርግ ካልኩ ከሚመጡልኝ የከለር አማራጮች መካከል ቀይን ስነካ ቀይ ያመጣል። ጥቁሩ ሰፍቶ ባክግራውንዱ ደግሞ ነጭ የሚሆንብን ከሆነ በነጭ ለማጥፋት ከፈለግን እዚህ ጋር ካሉት ከለር አማራጮች ውስጥ የነጩን ክሊክ አድርገን የምንወስድ ነው የሚሆነው ማለት ነው። ስለዚህ በዚህ መልክ የምንጠቀም ነው የሚሆነው። አሁን ይሄንን ጊዜ ለመቆጠብ በምን መልኩ እንጠቀማለን የሚል መጀመሪያ ላይ ያሳየኋችሁ ሳምፕሎቹን እነዛን አምጥተን እኛ ልንሰራው ከምንፈልገው ሎጎ ጋር ተያያዥነት ወይም ተቀራራቢነት ያላቸውን ሳምፕሎች ወስደን እዛው ላይ ኤዲት ማድረግ እንችላለን የሚለውን ለማሳየት ነው። ስለዚህ አሁን እዚህ ጋር ላሳያችሁ የፈለኩት እኔ ምንድነው የኔ ሎጎ የዚህ ዩቲዩብ ቻናል ሎጎ አምባ ሚዲያ ይባላል። የዛን ሎጎ እንዴት መስራት እንደምችል ነው ላሳያችሁ የፈለኩትና እዚህ ጋር ያለችውን አይከን አሁን ሳይዙን ለመጨመር ይሄን ነው የምጠቀመው። በተመሳሳይ ደግሞ እዚሁ ላይ ፎንት የሚለውንም ነክቶ የሚጻፉትን ጽሁፍ ፊደሎች የማስተካከል ስራ መስራት እንችላለን የሚለውን ነገር እንውሰድና ልክ አሁን ይሄንን በዚህ መልክ አደረኩት። ምናልባት የኔ ምርጫ ነው። እናንተ በፈለጋችሁት አይዲያ በፈለጋችሁት
የከለር አማራጭ እና በፈለጋችሁት ፖዚሽን መስራት ትችላላችሁ ማለት ነው። አንድ ይሄንን ተጠቀምኩኝ። አሁንም አድ ቴክስት ብለን ነው ሌላ መውሰድ ስንፈልግ አድ ቴክስት ነው የምንለው። ባክግራውንድ ማስተካከል ስንፈልግ ባክግራውንድ ኢሜጅም አድ ማድረግ ከፈለግን አድ ኢሜጅ የሚሉት ከታች ካሉ ዝርዝሮች መውሰድ እንችላለን። ስቲከርም መጨመር ከፈለግን ስቲከር የሚለው ላይ ክሊክ አድርገን መውሰድ እንችላለን ማለት ነው። እንግዲህ በመቀጠል አድ ቴክስት የሚለውን አሁንም መናካና እዚህ ጋር ክሊክ አደርጋለሁ። ሲምቦል ይሄንን የመጀመሪያ የወሰድኩትን ይሄንን አሁንም ጫፍ ላይ ነው እያመጣ የሚያስቀምጠው። ልክ ክሊክ ታደርጉና ወደ መሃል ተወስዱታላችሁ። ከዛ ታሰፉታላችሁ። እዚህ ጋር እንዳልኳችሁ ይቺኛዋ ዳይሬክሽን መቀያየሪያ ናት። ይቺኛው ካልፈለጋችሁ ደግሞ ዲሌት ማድረጊያዋ ይቺ ትራሽ ካን የምትመስለዋ ምልክት የዲሌት ምልክቷ ያችን ክሊክ አድርጋችሁ ማስወገድ ትችላላችሁ። ወይም ስላይድ አድርጋችሁ ቀጥታ እንደዚህ ማስወገድ ወደ ጎንም ወደ ላይ ወደ ታች አድርጋችሁ ማስወገድ ትችላላችሁ ካልፈለጋችሁት ማለት ነው። እና ይቺ ፖዚሽኑን መቀያየሪያ ናት። ይቺ የግማሽ ክብ ምልክቷ ይቺን ይዘን የምንቀያየር ነው የሚሆነው። ይሄ ሳይዝ ማስተካከያ ነው እንደነገርኳችሁ። ይሄንን ተጠቅመን ሳይዙን የማስተካከል ስራ መስራት እንችላለን የሚለውን ነገር ነው እንግዲህ እንድታዩት የምፈልገው። በመቀጠል ይሄ እንግዲህ በዚህ መልክ እያስገባሁት ነው ያለሁት። እንደዚህ ያደረኩ ዳይሬክሽኑን በዚህ አጀስት ማድረግ ይቻላል። ሳይዙንም በተመሳሳይ በዚህ መልክ ማስተካከል ይቻላል። በቃ እንደዚህ ከዛ አሁን ምናልባት አምባ ሚዲያ ስለሆነ የኔ ዩቲዩብ ቻናል ስም እዚህ ጋር ምንድነው የፈለኩት፣ አንደኛ ፊደላቶቹ እዚህ ፊት ለፊት የምታዩት አሁን በጥቁር ያስቀመጥኩት ኤን ትወክላለች። ይሄኛው ኤም ምን ይወክላል? በተመሳሳይ ደግሞ ማስተላለፍ የፈለኩት ምንድነው አምባ የሚለው ስያሜ በራሱ የሆነ ሜዳ ላይ ራሱን ችሎ ቁጢጥ ብሎ የተቀመጠ ተራራ ዙሪያ ገባውን አካባቢውን ማየት የሚያስችል ኮረብታ ቦታ ማለት ነው አምባ። እና ሁለት መልእክት እንዲይዝልኝ ነው የፈለኩት። አንደኛ ፊደላቶቹ አምባ የሚልን ስያሜ ይዘውልኛል። ሁለተኛ ደግሞ ራሱ ስዕሉ ያንኑ መስሎልኛልና ከዛ አንፃር ነው እኔ የፈለኩት። ስለዚህ እነዚህን አጀስት በምታደርጉ ሰዓት አሁንም አንዱ በአንዱ ላይ ኦቨርላፕ በሚያደርግበት ሰዓት አንዱን ወደ አንዱ ጎን ሳብ አድርጋችሁ መያዝ ይጠበቅባችኋል። እና ለዛ ነው ሳይዙን ትንሽ ለመጨመር ፈልጌ እንደዚህ አድርጌዋለሁ። በዚህ መልክ አያችሁ ኦቨርላፕ ስለሚያደርግ አንዱን ክሊክ አድርጎ የሆነ ቦታ ካላስያዝን እሺ አይልም። ምክንያቱም የሚይዘው ስፔስ ኦቨርላፕ በሚያደርግ ሰዓት ይሄኛውን ሳብን ብለን ይሄኛውን የምንስብበት ሁኔታ ስለሚኖር ያንን ማስተካከል ይጠበቅብናል ማለት ነው። ዞሮ ወደ አንድ ጎን ወደ አንድ አቅጣጫ እያስቀመጥን መጠቀም ነው። ሌላ ምንም የሚያስቸግር ነገር ስለሌለው ማለት ነው። እና ይሄ ነው እንደዚህ አድርጌ እየሰራሁ ነው። እሺ በዚህ መልክ ያደረኩት ነው። በዚህ መልክ ያደረኩት ነው። ያው የበለጠ ሳቢና ማራኪ ለማድረግ ያክል ነው። ይሄ ነው ያለው ነገር እንግዲህ። እሺ ይሄኛው ሳይዙ ትንሽ አነስ ስላለ ማሳብ ፈልጌያለሁ። በዚህ መልክ እያደረኩኝ ነው። እሺ ያው መጀመሪያ እንደነገርኳችሁ ኦቨርላፕ ስለሚያደርግ በትዕግስት ቀስ ብሎ መስራት ነው። ይሄ ነው። በዚህ መልክ አስቀመጥኩኝ። እንግዲህ ያስቀመጥኩ ነው ያለሁት። ስራው በዚህ መልኩ ነው የሚቀጥለው። ከዛ ይሄን እንደዚህ ካደረኩ በኋላ ያው ይሄ
እንደ ሳምፕል እናንተ በምን መልኩ መስራት ትችላላችሁ የሚለውን ለማሳየት ነው። እና በመቀጠል እንግዲህ የበለጠ ደግሞ እንዲያምር ልክ በዚህ መልክ ማስገባ ይሆናል። ኦቨርላፕ በሚያደርግበት ሰዓት ኦቨርላፑ ሌላ ስራ ስለማያሰራችሁ ዞሮ ይሄንን የማስተካከል ስራ ይሰራል። ልክ እንደዚህ ድራግ እያደረጋችሁ ወደ አንድ ቦታ እየሳባችሁ የሚስተካከል ነው የሚሆነው። ስለዚህ ይሄ እንደዚህ ይሆናል። ይሄንኛውን አሁን ከለር መቀየር ፈልጌያለሁ። ልክ እንደዚህ ክሊክ አድርጌ ይሄንን እዚህ አስገባሁኝ። ከዛ አሁንም ቴክስት አድ እና ሚዲያ የሚለውን በአብሪቬሽን ሎጎውን ማስቀመጥ ነው የፈለኩትና ይሄንንም ከለር ቀይራለሁ። በቃ ባጭሩ ቀጥታ ወደ ስራው ከገባችሁ በኋላ እናንተ የራሳችሁን ክሬቲቪቲ እየጨመራችሁ ሊሰራ የሚችል ነው። እሱን እያስተካከላችሁ ነው የምትሄዱት ማለት ነው። ስለዚህ አሁን እዚህ ጋር ኦቨርላፕ የሆነብኝ አለ። እሱን ላስተካክል ነው። ይሄኛው ቡኒው በውስጥ መሆን ስላለበት አይታችሁት አስተውላችሁኝ ከሆነ ጥቁሩ ላውን ነበር መጀመሪያ የሰራሁትና በኋላ ላይ ተደርቦብኝ ነበረ። ስለዚህ ይሄን በዚህ መልክ እንደገና አስተካከልኩት። ስታዩት አሁን ከወደ አንድ በኩል አጠር ያለ ነገር አለ። አሁንም ይሄንን በዚህ መልክ እንደዚህ አድርጌ ለማስተካከል እሞክራለሁ። በተጨማሪ የማስገባው ምንድነው አሁን የሎጎውን ስም ደግሞ በሙሉ ስሙ አምባ ሚዲያ ብዬ አስገባው። ከዛ ይሄን ወስጄ እዚህ እንደዚህ አደረኩ። እዚህ ጋር ላስቀምጠው ነው። ከለር አሁንም መቀየር እፈልጋለሁ። ያው እንዳሳየኋችሁ የፈለጋችሁትን አይነት ከለር መቀየር ስለምትችሉ በዚህ መልኩ ይሄንን ተጠቀምኩ። አሁንም ቴክስት አድ አድርጌ በአማርኛ መጻፍ ነው የፈለኩት። አምባ ሚዲያ ብዬ ጻፍኩ። ጀስት ያው አንድ ጊዜ አንዱን ተግባር ከታየ ሌላ አያስቸግርም በሚል ነው። ልክ ይሄን እንዳልኳችሁ ግን ኦቨርላፕ ስለሚኖር ስራው ትዕግስት ይጠይቃል። በትዕግስት መስራት ነው። ይሄ እንደዚህ አደረኩ። ይህችን መልሼ ክሊክ አሁን ይሄንን ካላስወገድኩ ይሄኛውን መሳብ አልቻልኩም ማለት ነው። እሺ ይሄን እዚህ ጋር ማስፋት ይኖርብኛል። በዚህ መልክ ይሄን ማስቀመጥ ከዛ ይሄንን የወሰድኩትን ወደ ቦታው መመለስ ማለት ነው። እንደዚህ ተመልካቾቼ ያው እንግዲህ ከጀርባ ረብሻ ይኖራል። መኪና መንገድ ዳር ላይ ነበርኩና በአጋጣሚ መኪና ክላክስም ይሰማል፣ የሌሎች እንስሳቶችም ድምጽ ይሰማል። እንግዲህ ለረብሻው ይቅርታ። የቦታ አመራረጥ ችግር በቀጣይ ቪዲዮ የምቀርፍ ይሆናል። ለዛሬ ግን ከጀርባ ካለው ድምጽ ይልቅ የምንሰራው ተግባር ይበልጣል በሚል ስሜት በዚህ መልክ እየሰራሁ ነው። ልክ አሁን ተጨማሪ ሌላ ሲምቦሎችን ማስገባት ፈልጌያለሁ። ልክ እንደዚህ ስፔስ ያደረኩ ዶቶችን ጨምሬ ያው ዲኮር ለማድረግ ያክል ነው። ልክ እንደዚህ እያደረግን
እንደዚህ ያደረግን የምንፈልጋቸውን ያክል እኔ ያው ሳምፕሉን በምን መልኩ ተሰራ የሚለውን ለማሳየት የሚያክል ስለሆነ ልክ እንደዚህ ዲኮር ማድረግ ፈልጌያለሁ። ከለሩን ይሄንን መቀየር ፈለኩ። ልክ እንደዚህ የፈለጋችሁትን ከለር መጠቀም ትችላላችሁ። በነገራችን ላይ እንደዚህ አድርጌ ትልቁ ዓላማው ምንድነው? እይታን የሚስብ ደስ የሚል ነገር እንዲኖረው ከማድረግ አንፃር ነው ባጭሩ። እና በዚህ መልክ ይሄንን እዚህ ጋር አስቀመጥኩ። ተጨማሪ አሁንም አድ ቴክስት ብዬ ሌላ ዶቶችን ነው ማስገባት የፈለኩት። ልክ እንደዚህ አደረኩ። ከለር ይሄንን ልቀይር። ከዛ እዚህ ጋር ማስገባት ነው የፈለኩት። በዚህ መልክ እንደዚህ አስረዝሜ እዚህ ጋር አስገባሁ። እናንተ እንዳልኳችሁ የፈለጋችሁትን ዲኮሬሽን መጠቀም ትችላላችሁ። ዋናው እንዴት ይሰራል፣ እንዴት ተሰራ የሚለውን ከስኬች ጀምሮ በምን መልኩ ሲምቦሎችን፣ ሌተሮችን ማስገባት እንችላለን የሚለውን ስለሆነ ማሳየት የፈለኩት። በዚህ መልክ እንግዲህ ተጨማሪ ቦርደር ላይንም ፍሬምም ማስገባት ይቻላል። ስቲከር እዚህ ስቲከር የሚለው ላይ ክሊክ አድርገንም ስቲከር ማስገባት እንችላለን። በዚህ መልክ ከሰራም በኋላ አሁን እዚህ ደረጃ ላይ ሲደርስ ይበቃዋል ብዬ ካሰብኩ ያው ግልጽ ነው፣ የጥራት ጉድለት ይኖርበታል ወይም የማራኪነት ጉድለት ይኖርበታል። ግን ስራው እንዴት ይሰራል፣ አፕሊኬሽን ውስጥ በምንድን መልኩ ነው ፋንክሽናል የሚሆነው ወይም አገልግሎት የሚሰጠው የሚለውን ለማወቅ ያክል ስለሆነ የተፈለገው። በዚህ መልክ ሰርታችሁ የዩቲዩብ ባነራችሁን ወይም ሎጓችሁን ወይም የንግድ ምልክታችሁን ውብና ማራኪ ማድረግ ይቻላል። እንግዲህ ይሄ ተግባር ከቻት ጂፒቲ እና ከሌሎች አዲስ እንግዲህ ዘመኑ ካፈራቸው የቴክኖሎጂ አማራጮች ውስጥ አንዱ ነው። እንደምትወዱት ተስፋ አደርጋለሁ። አዲስ እንደመሆኑ መጠን እንግዲህ ተመልካቾቼ ያው ሰብስክራይብ፣ ላይክ፣ ኮሜንት እንድታደርጉኝ እፈልጋለሁ። እንዳልኳችሁ ብዙ ጉድለቶች ይኖራሉ። የመጀመሪያ ቪዲዮ በአዲስ ቻናል ስለሆነ የተለያዩ ቴክኖሎጂዎችን ወደፊት አቀርባለሁ። በምንድን ላይ እንዲሰራላችሁ እንደምትፈልጉም በመግለጽ ጭምር እንድታሳውቁኝ እፈልጋለሁ። ስለተከታተላችሁኝ አመሰግናለሁ። መልካሙን ሁሉ ከእናንተ ጋር ያድርግላችሁ እያልኩ የሚጨርስ ይሆናል። ከዛ በፊት ግን ይሄንን ዳውንሎድ ማድረግ ይኖርብናል። በቀኝ ራስጌ ላይ ካለችው የዳውን አሮዋን ክሊክ አድርገን ይሄንን ኦሪጂናል ባክግራውንድ ወይም በትራንስፓረንት ባክግራውንድ የሚለውን የፎቶ ፒክስል አይነቱን ነው የሚያስመርጠን። ይሄንን ሴቭ ብለን ኦሪጂናል ባክግራውንዱ እንዳለ ይሄንን ሴቭ አድርገን ፕሪንት ማድረግ ከፈለግን እዚህ በቀኝ ጫፍ ላይ ያለችውን የፕሪንተር ምልክቷን ያችን ነክተን ፕሪንት ማድረግ እንችላለን። ፕሪንተር ላይ ማዘዝ እንችላለን፣ የሚለጠፍ ነገር ከሆነ ማለት ነው። በዚህ መልክ ነው ዳውንሎድ አድርጎታል አውቶማቲካሊ። እንግዲህ ይሄን ይመስላል። በድጋሚ አመሰግናለሁ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እንዳይረሳ። መልካም ቀን፣ በሰላም ያገናኘን እላለሁ። ሰላም ሁኑልኝ። በጣም ነው የምወዳችሁ። ቻው።